ብዙ ወንዶች ቀናቸውን የሚያጡት ከነቁ በኋላ ባለው የመጀመሪያ ሰዓት ውስጥ ነው። ጠዋት የምትጀምርበት መንገድ የቀኑን ትኩረት፣ ጉልበትና ምርታማነት ይወስናል። ስለዚህ የተሻለ ውጤት ከፈለክ በተሻለ ጠዋት ጀምር። እያንዳንዱ ወንድ ሊከተለው የሚገባ ቀለማዊ የጠዋት የዕለት ተዕለት እንቅስቃሴ ነው። እንጀምር። አንደኛ፣ ስልክዎን አይንኩ። ብዙ ሰዎች ከእንቅልፋቸው ሲነቁ የሚያደርጉት የመጀመሪያ ነገር ስልካቸውን ማየት ነው። መልእክቶች፣ የማህበራዊ ሚዲያ ገጾችና ማሳወቂያዎች ወይም ኖቲፊኬሽኖች በጥቂት ደቂቃዎች ውስጥ የእርስዎን ትኩረት የሌሎች ሰዎች ንብረት ይሆናል ማለት ነው። በምትኩ የቀኑን የመጀመሪያ 30 ደቂቃዎች ስልክ ሳይጠቀሙ ያሳልፉ። ዓለም ያንተን ትኩረት ከመጠየቋ በፊት ትኩረትህን ጠብቅ። ሁለተኛ፣ ወዲያውኑ ውሃ ይጠጡ። ከሰዓታት እንቅልፍ በኋላ አካልዎ ውሃ ይፈልጋል። ጧትዎን በአንድ ትልቅ ብርጭቆ ውሃ ይጀምሩ። ይህ አካልዎን ለመቀስቀስ፣ ንቁነትዎን ከፍ ለማድረግና ለቀኑ ለማዘጋጀት ይረዳል። ቀላል ልምድ ቢሆንም ብዙ ሰዎች ግን ችላ የሚሉት ነው። ሶስተኛ፣ አካልዎን ያንቀሳቅሱ። ጠንካራ ስፖርታዊ እንቅስቃሴ ማድረግ አያስፈልግዎትም። ብቻ ይንቀሳቀሱ። አጭር የእግር ጉዞ ያድርጉ፣ ፑሽ አፕ ይስሩ፣ ስትሬች ያድርጉ ወይም ፈጣን ስፖርታዊ እንቅስቃሴ ያከናውኑ። እንቅስቃሴ የደም ዝውውርን ይጨምራል፣ ጉልበትዎን ያነቃቃል፣ እንዲሁም አእምሮ በፍጥነት እንዲነቃ ይረዳል። አራተኛ፣ ቀንዎን ያቅዱ። አብዛኞቹ ሰዎች ቀናቸውን የሚጀምሩት ለሁኔታዎች ምላሽ በመስጠት ነው። ስኬታማ ሰዎች ግን ቀናቸውን የሚጀምሩት ውሳኔ በማድረግ ነው። 2 ደቂቃ ወስደህ የዕለቱን በጣም አስፈላጊ ስራ ላይ 10 ስራዎችን ሳይሆን አንድ ዋና ቀዳሚ የሚሰጡትን ጉዳይ፣ የትኛው ነገር በጣም አስፈላጊ እንደሆነ በትክክል ማወቅ ለቀኑ አቅጣጫ ይሰጣል። አምስተኛ፣ አእምሮውን ይመግቡ። መዝናኛዎችን ከመመልከቶ በፊት ጠቃሚ የሆነ ነገር ይጠቀሙ። ጥቂት የመጽሐፍ ገጾችን ያንብቡ። ትምህርታዊ ፖድካስት ያዳምጡ። አዲስ ክህሎት ይማሩ። በየቀኑ የሚደረግ የ10 ደቂቃ ትምህርት እንኳን በጊዜ ሂደት ወደ ትልቅ እድገት ይቀየራል። ፍጹም የሆነ የጧት የዕለት ተዕለት እንቅስቃሴ የተወሳሰበ መሆን የለበት። ከስልክዎ ይራቁ፣ ውሃ ይጠጡ፣ አካልዎን ያንቀሳቅሱ፣ ቀንዎን ያቅዱ፣ እንዲሁም አእምሮውን ይመግቡ። እነዚህን 5 ነገሮች ያለማቋረጥ ያድርጉ። ቀኑ ከመጀመሩ በፊት ቢሆንም ከብዙ ሰዎች ቀድሞ ይገኛሉ። አሁን በኮሜንት ላይ ንገሩኝ፣ ከእንቅልፍ ሲነቁ የሚያደርጉት የመጀመሪያው ነገር ምንድነው? ወደፊት እንደዚህ አይነት ቪዲዮዎችን ለማየት ከፈለጉ ይሄን ቪዲዮ ላይክ ያድርጉ፣ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ።